ሁሉም ሰው የራሱ ታሪክ አለው። ሀገር ምጽፍለት፣ ህሊናው የሚጽፈው፣ ቤተሰብ የሚጽፉለት፣ እንዲሁም የዚህ ሰው አሟሟት ደግሞ በሁላችንም ህሊና ውስጥ የሚጻፍ ነው። ሁሴን ይባላል። ቀን ስራ ሰርቶ ምሳውን ለመጉረስ እየጠበቀ ምሳውን ሳያጣጥም ጉልበቱን ጨርሶ እዛው በተደገፈበት አጥር ስር ህይወቱ ያለፈ ግለሰብ ነው። ምናልባትም የታዋቂ ሰዎች፣ የሀገር ባለውለታዎች፣ ተወዳጆች እንዲሁም ባለሀብቶች የትኛውም ሰው በየትኛውም ረገድ በየትኛውም ዘርፍ ግለጹት አሟሟታቸው ለአንድ ቀንም ተነግሮ ሰምታችሁ ሊሆን ይችላል። የዚህን ሰው ማንነት ግን እስከዛሬ ድረስ ሰምተነው ላናውቅ እንችላለን። አሟሟቱም ግን ሁሌም በውስጣችን ይቀራል። ግማሾቻችን የወንድ ልጅ ዕጣ ፈንታ ይህ ነው እንላለን። ሌላው የዕለት ጉርስ አጥቶ ለሚለምነው፣ እንጀቱን ቋጥሮ ለሚቆፍረው፣ በልቶ ለማደር ለሚጣጣረው ትልቅ ማስታወሻ የሆነ ሞት፣ ምናልባትም ለቤተሰቦቹ የእግር ሰዓት የሆነ፣ ለአሰሪዎቹ ከህሊናቸው መቼም የማይጠፋ በመሬታቸው ላይ ያለፈች አንዲት ነፍስያ። ከጠዋት እስከ ምሳ ሰዓት በባዶ ሆዱ አንጀቱን ቋጥሮ በኩትኮቷ ላይ ያለው ሁሴን ምሳ ቢመጣለት ግን ምሳውም የለም። የለፋበት የላቡም ዋጋ በሞቱ ተደመደመ። የአንዳንዳችን ህይወት ውስጥ በየቀኑ ሁሌም ህይወትን ለማሸነፍ በመሞከርበት ጊዜ አንድ ነገር ከውስጣችን ይሞታል። ለፋንበትን፣ የተጨነቅንለትን፣ ብዙ ነገርን የሰዋንለትን ቀምሰን እናድራለን ወይስ ሳንቀምሰው ሞታለን? የሁሴን ሞት ምንም ቢሆን በውስጣችን ብዙ መልእክቶች አሉት። ለፋንለት፣ የደከምንለት ሳንበላው ሞታችንም ሊሆን ይችላል። አንዳንዴ ታሪኮቻችን በእንደዚህ ይደመደማሉ። ከእንደዚህ አይነት ህልፈት ይሰውረን። ይህ የሚኖር ህይወት ነው። ሰላም።